በወራቤ ከተማ የግንዛቤ ማስጨበጫና የምርጫ ምዝገባ ማስጀመሪያ ሹራ ተደረገ። በማዕከላዊ ኢትዮጵያ ክልል የመጅሊስ የምርጫ አስፈጻሚ ቦርድ የተዘጋጀውና የመራጮች ምዝገባ የሚደረግበትን ዲጂታል ስርዓት ከጠቅላላ የምርጫ ምዝገባ ሂደት ጋር ያቀናጀው የስልጠናና የግንዛቤ ማስጨበጫ መድረክ እሁድ ሰኔ 8 2017 በስልጤ ዞን ወራቤ ከተማ ተከናውኗል። የማዕከላዊ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፌዴራል ደረጃ ከተቋቋመው የምርጫ አስፈጻሚ ቦርድ ጋር በመተባበር በቀን 17/06/2017 የማዕከላዊ ኢትዮጵያ እስልምና ጉዳዮች ምርጫ ቦርድ አደራጅቶ አሁን ላይ ከአንድ ዞን በስተቀር የሁሉንም ዞኖችና ወረዳዎች እስከ መስጊድ ዘልቆ የምርጫ አስፈጻሚ ቦርድ አደራጅቷል። በርካታ ቅሬታዎችን በጥራት በተገቢነት ፈቷል። አስፈላጊ የሎጂስቲክና የሰነድ ዝግጅቶችም አልቋል። እንዲሁም በርካታ በጎ ፈቃደኞችን አጠቃላይ መራጮችና ዲጂታል መዝጋቢዎች ተመልምሏል። ከፌዴራሉ የምርጫ አስፈጻሚ ቦርድ አቶ አህመድ ዩሱፍና አቶ ኢብራሂም ከማል በተገኙበት በዚህ ስርዓት ላይ የምርጫውን ጠቅላላ ይዘትና ሂደት ምን ይመስላል የሚለው ስልጠናና ግንዛቤ ተሰጥቷል። ከ7 ዞኖችና ልዩ ወረዳዎች የተውጣጡ የምርጫ አስፈጻሚዎች በተሳተፉበት በዚህ ስነ ስርዓት ምርጫው ከበቂ እውቀትና ግንዛቤ ጋር ፍትሐዊ፣ አካታችና ሀቀኛ እንዲሆን ሁሉም የበኩሉን እንዲወጣ ጥሪ ቀርቧል። ምርጫ ማለት በእኛ በየደረጃ ያሉ የመጅሊስ መዋቅሮች ውስጥ በተለያየ ደረጃ የሚሳተፉ የመጅሊስ አመራር አካላት የሚመረጡበት የተሳትፎና ውክልና ማረጋገጫ ሂደት ነው። ከሱፊ ሰለፊ መዝሐብና ጀማዓ ልዩነት ውዝግብ ቅኝት በመውጣት መጅሊሱን በየዘርፉ ህዝበ ሙስሊሙን በእኩልነት፣ በፍትሐዊነት፣ በአቃፊነትና አካታችነት ወደሚያገለግል ተቋም ለማሸጋገርና ለማጽናት ያግዛል። የምርጫ ምዝገባ የመስጂዱን ጀማዓ አባላት ብዛት የየወረዳውን፣ የየዞኑን፣ የክልልና በሀገር አቀፍ ደረጃ የሙስሊሞችን ትክክለኛ ቁጥር በውል ለይቶ ለማወቅ በር በሚያስከፍት ወደፊት ተገቢውን የልማት እቅድ ለማውጣት ትልቅ እድል ይከፍታል። አንደኛ ወርከል ላይ የፌዴሬሽኑ ተቋቋመ ወይንም የወረዳው ምክር ቤት ተቋቋመ። ከተቋቋመ በኋላ የሚቀጥለው አመራር ተመረጠ። አመራር ሲመረጥ የሁሉም ዘርፍ ሊቀመናብርት ሲደመሩ 5 የዑለማ ምክር ቤቶች የመጀመሪያው ሊቀመንበር እንዳለ ሆኖ የዑለማው እነዚህ ከተመረጡ በኋላ አሁን ደግሞ ወደ አመራር እንሄዳለን። ወደ አመራር ስንሄድ ሁለቱ አመራሮች ከማን ነው የሚመረጡት? አሁን ከዑለማ ነው የሚመረጡት። ጸሐፊው ከየት ይመረጣል? ከምሁራን ይመረጣል ማለት ነው። በዛ አግባብ ነው የምንሄደው። በሂደት ግልጽ እየሆነ ይመጣል። ሌላ ደግሞ የኦዲትና ኢንስፔክሽን ቅድም በተባለው አግባብ የዛው የወረዳው አመራሮች ይመረጣሉ ማለት ነው። ይሄ ሲስተም የተመረጡት ሰዎች ወደ ዞን ይሄዳሉ፣ ከዞን ወደ ክልል ይሄዳል ማለት ነው። በስልጠና መድረኩ ላይ የመጡ ተሳታፊዎች ከምስራቅ ጉራጌ ዞን፣ ከማረቆ ልዩ ወረዳ፣ ከስልጤ ዞን፣ ከከምባታ ዞን፣ ከጠምባሮ ልዩ ወረዳ፣ ከሀዲያ ዞንና ከሀላባ ዞን የተውጣጡ ናቸው። የፌዴራሉ የምርጫ አስፈጻሚ ቦርድ 14ቱን ክልሎች በ4 ክላስተር በማዋቀር የቅድመ ምርጫ ዝግጅቶችን እያደረገ ይገኛል። በዞን በወረዳና በመስጂድ ደረጃ የሚደረገው የምርጫ ዝግጅትም እንደቀጠለ ነው። የማዕከላዊ ኢትዮጵያ ክልል በማዕከላዊ ክላስተር ውስጥ የሚገኝ ክልል ሲሆን በመላው ሀገሪቱ የሚደረገው የሐምሌው የመጅሊስ ተወካዮች ምርጫ ይደረግበታል። እውቀቶችን ወስደን እዛ ሄደን የምናሰራቸው የምናስፈጽማዎችን እቅዶችን የተለያዩ ስልጣና ተጨባጭ የሆኑ ነገራቶችን በተግባር እያየ ነው ያለው ነገር ስለሆነ ነገ ወርደን ደግሞ እንዳንቸገር አቅጣጫ የሰጠ ነው። አሁን ሁሉን ነገር የምንሰራው በራሳችን ፈቃደኝነት፣ በበጎ ፈቃደኝነት፣ በተነሳሽነታችን ነው እና ይሄ ነገር ደግሞ ከማንም የምናገኘው ሳይሆን ለራሳችን ነው እንጂ አሁን ለማንም አይደለም። ከፌዴራል በመጡ አሰልጣኞች አማካኝነት እየተሰጠ ነው ያለው። በሁለተኛነት ደረጃ ደግሞ የበጎ ፈቃድ አገልግሎት የሚሰጡ ሰልጣኞች ዲጂታል ምዝገባን አስመልክቶ የመራጮች የዲጂታል ምዝገባ እንዴት መመዝገብ እንዳለበትና ቴክኒካል የሆኑ ስልጠናዎችን እየወሰድን ነው ያለነው። በህዝቡ ዘንድ ቅቡልነት ያገኙ ህዝቡ የሚያውቃቸው መሪዎች፣ ህዝቡ የሚቀበላቸው መሪዎች በድምጽ ብልጫ እና በሚፈለገው አቅጣጫ ወይም ሸሪዓው በሚያስቀምጠን ፕሪንሲፕል መሰረት እንዲመረጡ
ይሄ ምርጫ ለማምጣት እንግዲህ በርካታ ውጣ ወረዶች አልፈዋል እስካሁን በነበሩት ዘመናት። ስለዚህ ይሄ ቀላል እድል አይደለም። ስለዚህ ይሄን ደግሞ ማህበረሰቡ በስፋት ወጥቶ በፍትሃዊነት መምረጥ መቻል አለበት መሪዎቹ። ምርጫው በሰላማዊ በሆነ መንገድ እንዲሆን ሁሉም ቢደግፍ የተሻለ ምርጫ ይካሄዳል እና በሁለት እግሩ ቆሞ ሊመራን የሚችል ተቋም እስኪመሰረት ድረስ ህዝቡ በሙሉ በጋራ መተባበር መቻል አለበት የሚል ለመጀመሪያ ጊዜ እየተደረገ የሆነ ምርጫ ስለሆነ ብዙ ተግዳሮቶች አሉት። ያንን ተግዳሮት ማለፍ ይጠበቃል። በተለይ ምርጫ አስፈጻሚዎች ብዙ ያልተሟሉ ነገሮች አሉ። ይሄ ነገር ይሟላል ብለን ቁጭ ማለት ሳይሆን ሳንጠብቅ ለማንም የራሳችን ቤት ስለሆነ ሳንጠብቅ መስራት መቻል አለብን። ደከመን ሰለችን ማለት የለብንም። ያለን ጊዜ በጣም አጭር ነው። መራጩ ማህበረሰብም ደግሞ በነቂስ ወጥቶ የምርጫ አስፈጻሚዎቹ ሳይቸገሩ ሊመዘገብ ይገባል። የመጅሊሱ ምርጫ አስፈጻሚ ቦርድ በተለያዩ ደረጃዎች የምርጫው ሂደት የተሳለጠ ለማድረግ ምርጫ ለጽኑ ተቋም በሚል መሪ ቃልና ጭብጥ ጠንካራ እንቅስቃሴ ማድረጉን ቀጥሏል። ይህ ገጽ በምርጫው ዙሪያ መረጃና ግንዛቤዎች ይገኙበታል። ምርጫ ለጽኑ ተቋም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ